ሰላም ተማሪዎች እንደምናችሁ። በዛሬ ቪዲዮ እየላችሁ የመጣሁት የግሬድ 9 ማትስ ዩኒት 1 ፓርት 5 ኦፕሬሽን ኦፍ ሴትስ የሚለውን ነው። በዚህ ፓርት ላይ የምናየው ዩኒየን ኦፍ ሴት፣ ኢንተርሴክሽን ኦፍ ሴትስ፣ ኮምፕለመንት ኦፍ ሴት የሚለውን እናያለን። ወደ ቪዲዮ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ አዳዲስ ቪዲዮ ሲጫን እንዲደርሳችሁ የደውል ምልክቱን እንድትጫኑ። አሁን ወደ ቪዲዮ እንሄዳለን። በዚህ ፓርት ላይ የምናያቸው ኦፕሬሽን ኦን ሴትስ የሚባሉት ሶስቱን ነው የምናየው። ሌላውን በሌላ ፓርት ላይ እናያለን። አንደኛ ዩኒየን ኦፍ ሴት የሚባለው፣ ኢንተርሴክሽን ኦፍ ሴትስ እና ኮምፕለመንት ኦፍ ሴት የሚባሉትን በዚህ ፓርት ላይ እናያለን። መጀመሪያ ዩኒየን ማለት ምን ማለት ነው? ዲፋይን እናርግ። ዘ ዩኒየን ኦፍ ሴት A and B denoted by A union B is the set of element of set A or set of element of what? B. ስለዚህ የA set of element of A እና set of element of B ምን ማድረግ ነው? መቀላቀል ነው፣ ኮምባይንድ ማድረግ ነው። ኤም ውስጥ ያሉት ኤሌመንቶች ቢም ውስጥ ያሉትን ኤሌመንቶች በአንድ ጋር ኮምባይንድ የምናደርግ ከሆነ ምን ይባላል? A union of B ይባላል። so the combination of the element of A or what? the element of B ማለት ነው። ሲምቦሊካሊ A union B ማለት X is the element of A or what? X is the element of E. ኤክስ ይቺ ኤክስ የምትባለው ኤሌመንት ኤም ውስጥ አለች። ይቺ ኤክስ የምትባለው ወይም ኤቢም ውስጥ አለ። ኤክስ ኢዝ ኤሌመንት ኦፍ ኤ ኦር ወይም ኤክስ ኢዝ ኤሌመንት ኦፍ ቢ ከሆነ ይሄ ኦፕሬሽን ኦፍ ዋት? ኤ ዩኒየን ቢ ይሆናል። ሶ ይሄ ዴፊኒሽናችን ነው። በቬን ዲያግራም ደግሞ እንደዛ አድርገን እናየዋለን። ኤ ዩኒየን ቢ ማለት ኤም ውስጥ ያለ እንደገና ቢም ውስጥ ያለ አብሮ መቀላቀል። ስለዚህ በዩኒቨርሳችን ውስጥ ይገኛል ማለት ነው። ኤም ውስጥ አለ ኤሌመንታችን ኤም ውስጥ አለ፣ ቢም ውስጥ አለ። ስለዚህ ኤ እና ቢ ኤም ውስጥ ያሉትን ቢም ውስጥ ያሉትን አብረን ኮምባይንድ የምናደርግ ከሆነ አንድ ዩኒየን ኦፍ ሴት አገኘም ማለት ነው። ለምሳሌ ሌት ኤ ኢዝ ኢኳልስ ቱ 2 4 6 18 ኤንድ ቢ ደግሞ ይኸው ተሰጥቶናል 3 6 9 12 15 ቢ ዘ ሴት ፋይንድ ኤ ዩኒየን ቢ ነው የሚለን። ኤ ዩኒየን ቢ ከተባለ የኤ ኤሌመንቶችንና የቢ ኤሌመንቶችን ኮምባይንድ ማድረግ ነው። የኤሌመንቶች 2 4 6 8 10 ማለት ኢቭን ነምበርስ ነው። የቢ ኤሌመንት የሚባሉት ደግሞ 3 6 9 12 15 ይሄ ማለት ደግሞ መልቲፕል ኦፍ 3 ናቸው። ስለዚህ ኤ ዩኒየን ቢ የሚሰጠን ዋት? አን ኢቭን ነምበርስ ኤንድ ኦልሶ ዋት? መልቲፕል ኦፍ 3 ናቸው። ኢቭን ነምበርስ እና መልቲፕል ኦፍ 3 ናቸው። ስለዚህ ይሄንን ሶሉሽን እንፈልግ። ኤ ዩኒየን ቢ ኤክስ ይዛል a positive integer that is either even numbers because እቺ 2 4 6 የምትባለው even ስለሆነች or what? a multiple of 3 ባን ነው ይሄ ነው። ስለዚህ ይሄን ሁለቱን ደግሞ ባንድ ይሄ በወርድ ስንጽፈው ነው። ይሄንን በወርድ ስንጽፈው ነው። ይሄንን ደግሞ ያሉትን even number or what? a multiple of 3 የሚለውን even ነምበሮችን አሉ 2 አለች ዜን ኮምባይንድ መቀላቀል ነው። እዚህ ጋር 3 አለች 4 እዚህ አለ ከዚህን 5 እዛ አካባቢ የለም። ስለዚህ 6 አለ አንዱን እንወስዳለን። ይሄው 6 አለ 8 እዚህ ጋር 8ን ከጻፍን በኋላ ከዚህኛው ደግሞ 9 አለ 10 እዚህኛው ኤ ላይ አለ 11 የለም 12 ቢ ውስጥ አለ 15። ስለዚህ ይሄንን ኤ ውስጥም ያሉትን ቢም ውስጥ ያሉትን ኮምባይንድ ማድረግ ማለት ነው። ስለዚህ የምናገኘው ውጤት 2 3 6 9 12 15 እያለ የሚገኘው ውጤት ምን ይሆናል? the union of A and B ይሆናል። የሁለተኛው ጥያቄ የሚለን if ሴት A 2 3 4 ይሰጠናል፣ ሴት B 3 4 ይናል፣ C 4 ሴት contains 4 and 5 ይሰጠናል። then find A union of C ነው የሚለን። B A union B ነው። እንዲህ እያለ C ያለን D ያለን እናያለን። እያንዳንዱ ተራ በተራ A ላይ A union C የኤ ኤሌመንቶችን እንዘረዝራለን። የኤሌመንቶች እዚህ ጋር የነበሩት 2 3 4 የነበሩት 2 3 4 የቢ ኤሌመንት የሲ ኤሌመንቶች ደግሞ ሴት ኮንቴንስ 4 and 5 ይሄ ነው። ስለዚህ ይሄን ኮምባይንድ ስናደርግ እዚህ ጋር 2 አለች 3 አለ እዚህ ጋር 4 አለ እዚህም ጋር 4 አለ 5 አለ። ሁለቱን ኮምባይንድ ስናደርግ 2 3 4 5 ይመጣል። ኤ ዩኒየን ቢ ከተባለ ደግሞ የኤ እና ቢን ኮምባይንድ ማድረግ ነው። ኤ ውስጥ እነማን አለ? 2 3 4 አለ 2 3 4 እዚህ ጋር ይሄ የምታዩት ነው። ዩኒየን ኦፍ ቢ ደግሞ 3 እና 4 ነው ያለን። ስለዚህ እቺኛዋ 2 እና 3 ለብቻዋ መጻፍ እንችላለን። እቺ 2 አለች 3 አለ እዚህ ጋር
3 አለ አንደኛውን እንወስዳለን ዜን 4 አለ እዚህ ጋር ግን በብቻውን 4 የለንም በአንድ ብሬስ ያለ 4 ነው ስለዚህ 4 ለብቻው አንዷን ብሬስ ለብቻው እናደርግና የምናገኘው ኤሌመንት ይሄ ይሆናል ስለዚህ የምን ይሆናል a ዩኒየን b ይሆናል b ዩኒየን ኦፍ c ማለት ደግሞ እንደዚሁም የb እና የcን ኮምባይንድ ማድረግ ነው የb ኤሌመንት 3 እና 4 ነው የc እነዚህ ናቸው ኮምባይንድ ስናደርግ 3 4 5 4 ይሆናል ማለት 3 4 5 እና 4 ይሆናል የa ዩኒየን b ዩኒየን c a ዩኒየን b አግኝተናል መጀመሪያ a ዩኒየን b የሚሉትን እነዚህን አግኝተናል ስለዚህ b ላይ ያገኙት ማለት ነው ስለዚህ እዚህ b ላይ ስላገኙ a ዩኒየን b ኮምባይንድ ከማጋር አደርጋለሁ ከc ጋር የc ኮምቢኔሽን ለማን ናቸው ሲባል ደግሞ የc 4 እና 5 የሚለው ማለት ስለዚህ a ዩኒየን b ዩኒየን c ማለት a ዩኒየን b ab ላይ ያገኘው መልስ አለ ዩኒየን ከc ጋር ይሄን ኮምባይንድ ስናደርገው እዚህ 2 አለ ይሄው እዚህ ጋር እንጽፋታለን እዚህ 3 አለ እዚህ እንጽፋታለሁ እንደገና the set contains 4 አለ ይሄው 4 አለ then the set contains 4 አለ እዚህም 4 አለ ያልተጻፈችው ማን ይሄ ተጽፏል ያልተጻፈችው 5 ነች ያለችው ስለዚህ 5 ለምጥቼ ጽፋታለሁ ስለዚህ a ዩኒየን b ዩኒየን c ማለት ይሄን ይመስላል እሺ ሌላኛው ኦፕሬሽን ኦፍ ሴት ማን ነው ኢንተርሴክሽን ኦፍ ሴትስ ማለት ነው ስለዚህ ኢንተርሴክሽን ኦፍ ሴት ማለት ምን ማለት ነው ዲፋይን እናድርገው the intersection of two sets a and b denoted by a intersection b ስለዚህ የጋራ ማለት ነው a intersection በa እና በb ላይ የጋራ የሆነ ኤሌመንት ያላቸው ምን ይባላል ኢንተርሴክሽን ኦፍ ሴት ይባላል so symbolically ምንድነው x is the element of a and also x is the element of b ስለዚህ ኢንተርሴክሽን ኦፍ ሴትስ ከተባለ ሴቶች ውስጥ የጋራ መኖር አለበት ለምሳሌ a እና b ሁለት ሴቶች ቢኖሩን a ላይም b ላይም የጋራ ኤሌመንት ካላቸው ሁለቱ ሴቶች የጋራ ኢንተርሴክሽን አላቸው ነው በቬን ዲያግራም ስንሄድ በቬን ዲያግራም ይሄ ሴት እዚህ ጋር ያለው ሴት ይሄ ሴት ማለት ነው ምን አይነት ሴት ነው የጋራ የሆነ ሴት ነው so here is a intersection b ማለት ነው የa እና የb ምክንያቱም ይሄ a አባል አለ የb አለ ሁለቱም ጋር የጋራ ሰርክል የምታሳይች ሰርክል intersection of what a and b ነች ለምሳሌ en example እኒ let a 2 4 7 9 11 and b 4 5 6 8 9 ይለናል find a intersection ብና a union b የጋራቸውንና ዩኒየን አድርጋችሁ ወይም ኮምባይንድ አድርጋችሁ ስለዚህ a intersection b ማለት ምን ማለት ነው የጋራቸውን ውሰድ የጋራ ያለው ማን ነው ሲባል እዚህ ጋር 2 አለ እዚህ ጋር የለም b ላይ a ላይ 4 አለ bም ላይ 4 አለ የጋራ አንድ አገኘን a ላይ 7 አለ b ላይ ግን የለም ስለዚህ ይሄ ጋራ አይሆንም a ላይ 9 አለ b ላይ 9 አለ ስለዚህ ይሄ ጋራ መሆን ይችላል 11 አለ እዚህ ጋር እዚህኛው ጋር የለም ስለዚህ ያሉት ኤሌመንቶች የጋራ እነማን ናቸው 4 እና 9 ይሆናል so the answer is 4 and 9 ሁለተኛው a ዩኒየን b ነው a እና b ኮምባይንድ አድርጉ ነው የሚለን a ውስጥ ያሉትን b ውስጥ ያሉትን ሁሉም ይዘረዘራሉ ድግግሞሽ ካለው አንደኛውን እንጽፋለን ነው ለምሳሌ a ላይ ያሉት ቁጥሮች 2 4 7 ይላል ግን b ላይ 5 ስላለ 2 4 ከb ደግሞ 5 እንወስድና 5 6 ማለች b ጋር 7 ከዛ 8 አለች b ጋር a ላይ ደግሞ 9 አለች ስለዚህ bም ላይ 9 አለች 11 አለ ስለዚህ እነዚህኞችን ሲዘረዝራችሁ የሚገኘው ቁጥር ይሄ ምንድነው a ዩኒየን b ነው እሺ ሌላኛው ኤግዛምፕል let a 0 1 3 5 7 b 1 2 3 4 6 7 b sets draw the Venn diagram and find a union b and a intersection b ነው የሚለን መጀመሪያ የዚህን ምን እንሰራለን a union b እንሰራለን a union b ስንሰራ የa union b ቫልዩ እናገኛለን a union of b ማለት a ውስጥ b ውስጥ ያሉትን መቀላቀል ነው ለምሳሌ 0 እዚህ አለች የውዝች 0 እንጽፋለን 1 አለች የውዝ 1 አለ a ላይ 3 አለች 3 እንጽፋለን 2 ከማን እንወስዳለን ከb እንወስዳለን 5 እና 7 አለ እዚህ 4 እና 6 ስላሉ 4 5 6 7 ብለን የማን እንጽፋለን የa ዩኒየን b
እንጽፋለን ማለት ነው። ሁለተኛው ደግሞ ኤ ኢንተርሴክሽን ቢ ነው የሚፈለገው። ኤ ኢንተርሴክሽን ቢ ለመፈለግ የጋራ መሆን አለ። ኤም ቢም ውስጥ የጋራ ያለውን እንወስዳለን። ኤ ላይ ለምሳሌ የጋራ የሆነው አንድ አለ ይሄው አንድ አለ፣ እዚህም አንድ አለ፣ የጋራ ነው። 3 ኤ ላይ አለ፣ ቢም ላይ 3 አለ፣ እሱም የጋራ ነው። የጋራ የሆኑን 7 አለ ኤ ላይ ማለ ያለ እንደገና እዚህ ቢም ላይ አለ። ስለዚህ እነማን ናቸው የጋራቸው? 1 3 7 የሚሉት የጋራ ይሆናሉ ማለት ነው። በቬን ዲያግራም ስናየው ኤ እና ቢ የጋራቸውን እናወጣለን። ስለዚህ ኤ እና ቢ የጋራ ማለት እነዚህ ናቸው የጋራ የሚሆኑት፣ እነዚህ የጋራ ናቸው። ከነዚህ ውጭ ግን ያሉት እነዚህ 0 እና 5 በኤ ውስጥ ብቻ የሚገኙ ናቸው። ይሄኛው ደግሞ በቢ ውስጥ ብቻ የሚገኙ የጋራ ያልሆኑ። እሺ ስለዚህ ኤ እና ቢን የጋራ እናወጣለን። በዚህ በሰርክል ውስጥ እናስቀምጣለን። ቅድም እንዳየናት ይቺ ሰርክሏ ምንድነች? የጋራ ናት ብለናል። ይቺ የጋራ ነች ብለናል። ይቺ የምታሳየው ስለዚህ ይቺ ፓርቲ የጋራ እስከሆነ ድረስ ከጋራ ውጭ ያሉትን እንጽፋለን። በቬን ዲያግራም አሳዩ ከተባለ በዚህ መልክ ማሳየት እንችላለን። እሺ ሌላው two sets A and B are said to be disjoint set if and only if A intersection B which is equals to empty set። ሁለት ሴቶች ዲስጆይንት ሴት ናቸው የሚባሉት መቼ ነው? ምንም አይነት የጋራ ኤሌመንት ሳይኖራቸው ሲቀሩ ነው። ስለዚህ ኢንተርሴክሽናቸው ኦር ኤ ኢንተርሴክሽን ቢ ኢምፕቲ ሴት ከሰጡን ሁለቱ ሴቶች ዲስጆይንት ሴት ይባላሉ። ሴት ኤ ኤንድ ሴት ቢ አር ሴድ ቱ ቢ ዲስጆይንት when there is no common element ምንም አይነት የጋራ ኤሌመንት ሳይኖራቸው ሲቀር ነው። ለምሳሌ let A 1 2 3 and B ABC በዚች በኤ ኤሌመንት እና በቢ ኤሌመንት ውስጥ ምንም የጋራ የላቸውም። እነዚህ የኤ ኤሌመንት 1 2 3 ነው። የቢ ኤሌመንት ኤ ቢ ሲ ነው። ስለዚህ ኤ እና ቢ ምንም አይነት የጋራ ኤሌመንት የላቸውም። ስለዚህ እነዚህ ሴቶች ምን ይባላሉ? ዲስጆይንት ሴት ይባላሉ። why ኤ ኢንተርሴክሽን ቢያቸው ምን ስለሚመጣ? ኢምፕቲ ሴት ስለሚመጣ ማለት ነው። ስለዚህ የዚህ ኢምፕቲ ሴት ናቸው። ኤ ኢንተርሴክሽን ቢ ኢምፕቲ ሴት ስለሆኑ ሁለቱ ሴቶች ዲስጆይንት ሴት ይባላሉ። ዲስጆይንት ሴትን በቬን ዲያግራም ስናይ የኤ ሴት እና የቢ ሴት ምንም አይነት የጋራ የላቸውም። ቅድም የጋራ ሲኖራቸው እዚህ ጋር የጋራ አላቸው ብለን እናሳያለን። እዚች ጋር ቬን ዲያግራም ማለት እዚች ጋር የጋራ ነበራቸው። አሁን ግን በኤ እና በቢ መካከል ምንም የጋራ ስለሌለ ይሄኛው ሁለቱ ሰርክሎች ተለያይተዋል። ሁለቱ ሰርክሎች ግን ኮምባይን እንዲሆኑ ነበር መቼ? ኢንተርሴክሽን ሲኖራቸው። ስለዚህ እነዚህ ሁለት ሴቶች ኤ ለብቻው ቢ ለብቻው ለየብቻ ሰፓሬት ሆኖ የተቀመጠ ስለሆነ ሁለቱ ሴቶች ዲስጆይንት ሴቶች ናቸው በቬን ዲያግራም ስናየው። እስኪ ኤክሰርሳይዝ 1.5ን እኒ አንደኛው ጥያቄ ሌት ኤ 0 2 4 6 8 ኤንድ ቢ 0 1 2 3 5 7 9 draw the Venn diagram and find A union B and A intersection B። A union B እና A intersection B ፈልጉን የሚለን። እሺ መጀመሪያ A union B ልፈልግ። A union B ማለት መቀላቀል ነው። A እና B አንድ ጋር ኮምባይንድ ማድረግ ነው። ስለዚህ A union B ናችን 0 1 2 3 4 5 6 7 8 9 ይሆናል ሁለቱም ስንቀላቅላችሁ። ኢንተርሴክሽን ከተባለ ግን ሁለቱም ጋር የጋራ ነው። ለምሳሌ 0 አለች እዚህ A ላይ ቢም ላይ አለች። ሲ ላይ ማን አለ? ማን ኤ ላይ 2 አለ። እዚህም ላይ 2 አለ። ኤቢ ላይ ኤ ላይ 4 አለ። ቢ ላይ ግን የለም እንተዋለን። 6 አለ ኤ ላይ እዚህ ጋር 6 አለ። እዚህ 6 የለም እንተዋለን። 8 አለ እዚህኛው 8 የለም። ስለዚህ የጋራ የሆኑት እነማን ናቸው? 0 እና 2 ብቻ ይሆናሉ። ኤ ኢንተርሴክሽን ቢ። ሁለተኛው ጥያቄ let A be the set of positive odd integer number less than 10 and B the set of positive multiple of 5 less than or equal to 10። ስለዚህ let A be the set of odd integer less than 10 A ማለት odd integer number ከ10 የሚያንሱን እንዘረዝራለን። 1 3 5 7 9 እነዚህ ከ10 የሚያንሱ odd integer number ናቸው። B የሚለን ደግሞ ምንድነው? B is the set of positive መልቲፕል ኦፍ 5 የአምስት ብዜቶች ናቸው። ከማን የሚያንስ? ከ20 እና ከ20 የሚያንስ ማለት። ስለዚህ 5 10 15 20 እያልን ከዚህ በላይ ግን መውጣት አንችልም። ቢኮዝ ሌስ ዛን ኦር ኢኳል ቱ 10 ስለሚለን ከየአምስት ብዜቶች ከ20 የሚያንሱትን እንዘረዝራለን። 5 10 15 20 ብለን
የሚፈለገው ማንን ነው? ፋይንድ ኤ ዩኒየን ቢ እና ኤ ኢንተርሴክሽን ቢ። ዩኒየናቸው መቀላቀል ነው። ኤ እና ቢን እዚህ 1 3 5 7 9 አለ። እዚህም ጋር ያሉትን ቁጥሮች 5 አለ። ለምሳሌ ድግግሞሹን ትተን ሌሎችን ኮምባይንድ ማድረግ ነው። ኤ ዩኒየን ቢያችን 1 3 5 7 9 10 15 20 ብለን ኮምባይንድ እናደርጋለን። የጋራ ከተባለ ግን የጋራ ያሉትን ቁጥሮች እንጽፋለን። ኤ ላይም ቢ ላይም የጋራ የሆነ ማለት ነው። ስለዚህ እነማን ናቸው? ኤ ኢንተርሴክሽን ቢያችን 5 ይመጣል። ምክንያቱም 5 እዚህ ኤ ላይ አለ፣ እዚህም 5 ቢ ላይ አለ። ሌሎች ኤሌመንቶች የሉም። እዚህ ጋር 1 አለች፣ እዚህኛው ቢ ላይ ግን የለም። ኤ ላይ 3 አለ፣ ቢ ላይ 3 አለ፣ የለም። ኤ ላይ 7 አለ፣ ቢ ላይ የለም። ኤ ላይ 9 አለ፣ ቢ ላይ የለም። ስለዚህ ያሉት ኤሌመንቶች እነማን ናቸው? ኤ ኢንተርሴክሽን ቢ ብቻ ነው የሚሆነው ማለት ነው። 5 ይሆናል። ሶስተኛው let c is equals x is a factor of 20 and d y is a factor of 12. factor of የ20 ፋክተሮችን እንጽፋለን። የ20 ፋክተሮች c 1 2 4 5 10 20 ናቸው። የ12 ፋክተሮችን እንጽፋለን። እነማን ናቸው? 1 2 3 4 12 ናቸው። ስለዚህ የሚፈለገው c ዩኒየን d እና c ኢንተርሴክሽን d የዚህ c እና የዚህን c የጋራቸውንና ኤ ዩኒየን ቢ ወይም ደግሞ ሲቀላቀሉ ይመጣ ኢንተርሴክሽን እና ዩኒየን ኦፍ ሴታቸውን ፈልጉ ለሚለን። ስለዚህ መጀመሪያው ስንቀላቀል ሲ ኢንተርሴክሽን ኦፍ ዲ ይመጣል። የጋራ እስከተባለ ደግሞ የጋራ ማን ነው? 1 እና 2 ነው። ቢኮዝ 1 እዚህ ጋር አለች፣ እዚህም 1 አለች፣ እዚህ ጋር 2 አለ፣ ሲ ላይ 2 አለ፣ ዲም ላይ ምን አለ? 2 አለ። ሌላ የጋራ የለንም አለን። ሶሪ እዚህ ጋር 4 አለ፣ እዚህም ጋር ስንት አለ? 4 አለ። ስለዚህ we have to add 4 እዚህ ጋር 4 አለች ማለት ነው። ሌላ ማን አለ? 5 አለ፣ እዚህ የለም። ስለዚህ የጋራ የሚሆኑት 1 2 4 ናቸው። 4 ተረስታለች፣ 4ን ጨምሩባት። እሺ ኮምፕሊመንት ኦፍ ሴት የሚባለው ደግሞ ሌላኛው ኦፕሬሽን ኦፍ ሴት ነው። ስለዚህ ምን ማለት ነው የሚለውን ዲፋይን እናደርጋለን። if u is a universal set and a is a subset of u then the absolute complement of set a denoted by a complement. ስለዚህ complement of set ማለት ይቺ ነች። a complement ትባላለች። is the set of all element of u ሁሉም የዩኒቨርሳል ሴት ኤሌመንት የሆነ that are not in a ግን a ውስጥ የማይገኝ ማለት ነው። ስለዚህ complement of set ከተባለ x is element of universal and x is not element of a በዩኒቨርሳል ሴት ውስጥ የሚገኝ ግን በኤ ውስጥ የማይገኝ ከሆነ ኤ ኮምፕሊመንት ይባላል። ስለዚህ ኮምፕሊመንት ኦፍ ሴት ከተባላችሁ በዩኒቨርሳል ሴት ውስጥ የሚገኝ ግን በጊቭን ሴት ውስጥ የማይገኝ መሆን አለበት። ለምሳሌ ኤግዛምፕል let u 0 1 2 3 4 and a is given by 3 and 4 then what is a prime? a ፕራይማችን ማን ነው? ኤ ኮምፕሊመንታችን ማን ነው? ስለዚህ ከኤ ውጪ በዩኒቨርሳል ውስጥ የሚገኝ ለምሳሌ ኤ 3 አለ፣ ከ3 እና ከ4 ውጪ በዩኒቨርሳል ሴት ውስጥ የሚገኙ ቁጥር ኮምፕሊመንት ኦፍ ሴት ኤ ነው። ለምሳሌ ከ3 እና ከ4 ውጪ 3 እና 4ን አንጽፍም። 3ን እና 4ን ኤክስ እናደርጋለን። 3 እና 4 ተጽፏል ኤ ውስጥ ስላለ ኤክስ እናድርገውና ከሱ ውጪ ያሉት እነማን ናቸው? 0 1 2 ስለዚህ 0 1 2 የማን ነው? ኤ ኮምፕሊመንት ኦፍ ሴት ይባላል። በቬን ዲያግራም ስናየው ደግሞ ኤ ኮምፕሊመንት ማለት በዩኒቨርሳል ሴት ውስጥ ያለ ከማን ውጪ? ከኤ ውጪ። ይሄ ሴት ኤ ነው። ከሱ ውጪ በዩኒቨርሳል ሴት ውስጥ ያሉ ቁጥሮችን ነው። ዩኒቨርሳል ሴት የምታዩት ይሄ ነው። ይሄ ፓርት ዩኒቨርሳል ሴት ውስጥ ያለ ነው ይሄ ፓርት። ስለዚህ በሱ ውስጥ ያለ ከማን ውጪ? ከኤ ውጪ። ስለዚህ ኤ እዚህ ሰርክሏ ውስጥ አንገባም። ከዚች ውጪ ከዚች ሴት ኤ ውጪ በማን ያለ? በዩኒቨርሳል ሴት ውስጥ ያለ ምን ይባላል? ኤ ኮምፕሊመንት ይባላል። ስለዚህ በቬን ዲያግራም እንደዛ አድርገን ማሳየት እንችላለን። ኤግዛምፕል እንዲህ let the universal set 1 up to 10 ከ1 እስከ 10 ተሰጥቶናል ዩኒቨርሳል ሴታችን። እንደገና ኤ እና ቢም ተሰጥተውናል። ኤ x is that x is a positive factor of 10 የ10 ፋክተር ኦፍ 10 በማን? በዩኒቨርሳል ውስጥ የሚገኝ። እንደገና ሴት ቢ x is an odd integer in the universal set ኦድ ኢንቲጀር በማን ውስጥ የሚገኝ? በዩኒቨርሳል ሴት ውስጥ የሚገኝ። ዩኒቨርሳል ሴት ደግሞ ከ1 እስከ ስንት? እስከ 10 የሚገኝ ነው። find a complement and b complement
ስለዚህ ኤ ለምሳሌ x is a positive factor of 10 የ10 ፋክተሮች በዩኒቨርሳሊቲ ውስጥ የሚገኝ ነው። ስለዚህ 1 is a factor of 10 2 is a factor of 10 5 የ10 ፋክተር ነች 10 የ10 ፋክተር ነች። ስለዚህ የ10 ፋክተሮችን በዩኒቨርሳሊቲ ውስጥ የሚገኙት ቁጥሮች እነዚህን ከዘረዘርኩ በኋላ 1 2 5 የቢ ደግሞ ኦድ ኢንቲጀር በዩኒቨርሳሊቲ ውስጥ የሚገኙን ጠቅሳለን። ኦድ ነምበር የሚባሉት 1 ነው በዩኒቨርሳሊቲ ውስጥ አለ፣ 2 ነው አይ 3 አለ፣ 5 አለ፣ 7 አለ፣ 9 አለ። እነዚህ ቁጥሮች በሙሉ ኦድ ነምበር ግን በምን ውስጥ የሚገኝ በዩኒቨርሳሊቲ ውስጥ የሚገኙ ናቸው። ስለዚህ ኤ እና ቢን እንደዛ አድርጌ ካወጣው በኋላ የተፈለገው ኤ ኮምፕሊመንት ነው። ኤ ኮምፕሊመንት ማለት ከ1 ከ2 ከ5 ከ10 ውጭ ከነዚህ ከኤ ካገኘናቸው ኤሌመንት ውጭ ያሉት ማን ውስጥ ያሉ ናቸው? ዩኒቨርሳል ውስጥ ያሉ ቁጥሮችን እንዘረዝራለን። ስለዚህ ከማን ውጪ? ከዋን ዋን አሁን ለምሳሌ ኤ ውስጥ ስላለ እዚህ መኖር የለባትም ኤ ኮምፕሊመንት ውስጥ። ኦኬ እዚህ ጋር ደግሞ ቱ አለች፣ ስለዚህ ኮምፕሊመንት ውስጥ መኖር የለባትም። 5 ኤ ውስጥ አለ፣ እሱን ማስወጣት፣ 5ን 10ን አስወጥተን ዩኒቨርሳል ሴት ውስጥ ያሉትን ቁጥሮች መዘርዘር ነው። ስለዚህ ከ1 ከ2 ከ5 ከ10 ውጪ እነማን ናቸው? 3 4 6 7 8 9 እነዚህ ኤ ኮምፕሊመንት ናቸው። ቢ ኮምፕሊመንት ከተባለ ደግሞ ከነዚህ ከቢ አባላት ውጪ ከማን? ከ1 ከ3 ከ5 ከ7 ከ9 እነዚህ ቁጥሮች ኦድ ነምበር ናቸው። ከሱ ውጪ ያሉት በዩኒቨርሳሊቲ ውስጥ የሚገኙትን ቢ ኮምፕሊመንት ይሆናሉ። ስለዚህ ከ1 ከ3 ከ5 ከኦዱ ውጪ ያሉት እነማን ናቸው? ኢቨን ነምበሮች ናቸው። ከ1 ውጪ ያለች 2 እንጽፋለን፣ ከ3 ውጪ ያለው 4 እንጽፋለን፣ 6 8 10 እያልን ኢቨን ነምበሮች እናገኛለን። ቢ ፋይንድ ኤ ዩኒየን ቢ ዘ ሆል ኮምፕሊመንት። መጀመሪያ ኤ እና ቢን ኮምባይንድ እናድርግ። ኤ እና ቢ ኮምባይንድ ስናደርግ መቀላቀል ነው ብያቸዋለሁ። 1 2 3 5 7 9 10 ኤንድ አሁን ኤ ዩኒየን ቢ ሰራሁት። እዚህ ጋር ያለውን ኮምባይንድ አደረኳቸው። ኮምፕሊመንት አድርጉ ከተባለ ከዚህ ውጪ ከኮምቢኔሽን ውጪ ያለውን በማን? በዩኒቨርሳል ሴት ውስጥ የሚገኝ ከማን? ከ1 ከ2 ከ3 ከ5 ከ7 ከ9 ከ10 ውጪ። ስለዚህ እነማን ናቸው ያልተጠቀሱት? 4 6 8 ናቸው። ሌላኛው ኤግዛምፕል ሌት ዘ ዩኒቨርሳል ሴት ዩ ተሰጥቶናል። አሁንም 1 2 3 4 ኤንድ ኤም ተሰጥቶናል፣ ቢም አለን፣ ሲም ኤሌመንቶች አሉን። የተፈለገው ኤ ኮምፕሊመንት ቢ ኮምፕሊመንት ሲ ኮምፕሊመንት ነው። ኤ ኮምፕሊመንት ማለት ከኤ ውጪ በዩኒቨርሳሊቲ ውስጥ ያሉ ቁጥሮች እንዘጋ። ኤ ውጪ ማለት ከ1 ከ3 ከ4 ከ5 ውጪ። ስለዚህ እነማን ናቸው? ከነዚህ ውጪ ከ1 ከ3 ከ4 ከ5 ውጪ በዩኒቨርሳሊቲ ውስጥ ያሉትን እንጠቅሳለን። የስ 2 ማን ውስጥ አለ? ዩኒቨርሳሊቲ ውስጥ አለ፣ ግን ኤ ውስጥ አለ የለም። 6 አሁንም የለም። 7 8 9 10 እነዚህ ቁጥሮች ኤ ውስጥ የሌሉ ዩኒቨርሳሊቲ ውስጥ ግን ምን ያሉ ናቸው። ቢ ኮምፕሊመንት ማለት ደግሞ ከቢ ውጪ ከነዚህ ኤሌመንቶች ውጪ እነዚህን ኤሌመንቶች ኮምባይንድ አናስገባም። 2ን 3ን 6ን 8ን አናስገባም። ከሱ ውጪ ያሉት አሁንም ዩኒቨርሳሊቲ ውስጥ ያለውን ቼክ እናደርጋለን። እነማን ናቸው? 1 4 5 7 9 10 ስለዚህ 1 4 5 የሚል ለዚህ ጋር ሲ ላይ ስንመጣ ከሲ ውጪ አሁንም ሲ ኮምፕሊመንት ይሆናል። 7 8 9 10